ሃይ እንዴት ናችሁ? ሁለት ለአንድ አሸንፈናል። በጭንቀትም ቢሆን ውጤቱ ዋናው 3 ነጥብ ነው። ቼልሲ የለመደውን ቀይ ይዞ ወጥቷል። ተከታታይ ደርቢ ጨዋታ የተጫወትን ነበረ። የደርቢ ጨዋታችን ጨርሰናል። አርሰናል ዛሬ ከእረፍት በኋላ የወረደ ፐርፎርማንስ ቢያሳይም ግን ዋናው 3 ነጥብ ነው በሚለው ቼልሲ ይሄን ያህል ቼልሲም ብዙ የሚያሰጋ አይደለም። ግን ደርቢ ነው፣ ለንደን ነው። ትንሽ ከረፍት በኋላ ተጨናንቀን ነው ያለቀው። እኛ እንጨናነቃለን፣ እነሱ ምንም እንትን አይላቸውም። ለማንኛውም ሁለተኛውን ጎል ምርጥ ጎል አግብቶ ቲምበር አሸንፈን ወጥተናል። ባለቀ ሰዓት ቼልሲዎችም አግብቶ ነበር፣ ኦፍሳይድ ተባለባቸው እንጂ ጉድ ሰርተውን ነበር። ይሄ 2-1 ምንም አያስተማመንም። ግን ዞሮ ዞሮ አርቴታም ተጨንቆ እኛም ተጨንቀን አርቴታ ወደኋላ እያለ አሸንፈናል። ያው ከነ ችግሩ ነው አርሰናልን የምንወደው። ወደፊት ነው ሮብ ከብራይተን አለን። ሲቲም ያኔ ይኖረዋል። እንግዲህ እኛ ከባባዱን እየጨረስን ያለ ነው። ከዚህ በኋላ ቀላል ነው፣ ማሸነፍ ብቻ ነው። ሲቲ ጋር እስከነደርስ ድረስ ያለው ጨዋታ እንግዲህ አርሰናሎች እንኳን ደስ አላችሁ። ይቀጥላል ማሸነፋችን። እየተጨነቅንም ቢሆን እናሸንፋለን።